everybody. He's from Somalia. ወደ ስቶክሆልም ከመሄዳችሁ በፊት በባስ ስትመጡ ይህን ቦታ ሳትነኩ ማለፍ አይቻልም ወደ ስቶክሆልም ለመሄድ። ዌልካም ኤቭሪባዲ ቱ ዳያመንድ ስቶክሆልም። ተመልካቾቼ በጣም አስገራሚ የሆኑ ቅያሶች አሉ እዚህ። በጣም ኤቭሪዌር ቅያስ ነው። በጣም ተገራሚ ነገር። ይሄ ማለት ጋምለስ ታይም ማለት ትርጉሙ በእንግሊዘኛ ኦልድ ታውን እንደማለት ነው። ተመልካቾቼ እንግዲህ ሆስቴሉ መግቢያው ይሄንን ይመስላል። እስቲ ደግሞ 2684 ይላል። ከብራን ተመልካቾቼ እንግዲህ ሆስቴል የሚባለው ይሄን ይመስላል። እንደምታዩት እዛም ጋር አለ ብዙ ነው እና ልብሳችሁን እዚህ ማንጠልጠል መልበሻ አለው። Hello. Hello. How are you? Good. So you like this place? Yes. How really was it? Nice. Very cozy. Okay. Really tall ceilings and nice furniture. Good morning everybody. እንዴት አድራችኋል? እንዴት አምሽታችኋል? እንዴት ውላችኋል? ዮቶቦርግ ደርሻለሁ። ወደ ስቶክሆልም ጉዞ እንደቀጠለ ነው። ውድ ተመልካቾቼ እንግዲህ መንገድ ላይ ነኝ። ወደ ስቶክሆልም እየደረስኩ ነው። ዮቶቦርግ ይኸው ባቡር ሌዝ ነው። ለመጀመሪያ ጊዜ ስዊድን ስቶክሆልም፣ አስገራሚው የደሴት ሀገር ይሄን ይመስላል። ዮቶቦርግ በጠዋት በባስ መጥቻለሁ። ከዛ በባቡር ኖርዌይ፣ ስዊድን እነዚህ ሀገሮች ምን ያህል የተሳሰሩ እንደሆኑ አይ ሆፕ በጣም ሰርፕራይዝ አድርጎናል ሀገሩ። ኢንጆይ አድርጉ፣ አብራችን ቆዩ። with us. Good morning Youtube. I met one of the guy. He's from Somalia. So Guyun. nice guy. Guyun. That means happy Merry Christmas. Christmas. We are in arrived in Stockholm. My Almost. Amhara guy or Graga guy. Okay. መጀመሪያ ያገኘሁት ሰው ዮቶቦርግ ላይ የሶማሌ ወንድማችንን ነው። የጎረቤት ሀገር እንዴት አድርገው እንደሰሩት ስዊድን በጣም የስልጣኔ ሀገር ነው። የራሳቸው ቀለም አላቸው እንደምታዩት። ስዊድን የራሱ፣ ኖርዌይ የራሱ። ስዊድኖች ያው ትንሽ ሰልጠን የማለት ነገር አላቸው በራሳቸው መንገድ። ኦኬ ተመልካቾቼ እንግዲህ አንድ ፍሬንድ አግኝቻለሁ ከጀርመን። What's your name? አቤሴሎም ከጀርመን ኤርትራዊ ነው። ከእናቱ ጋር የተገናኘ ነው። እንግዲህ ሁለት ልጆቿ መንታ ወንድም አለ አይደል? ተገናኝተን እዚህ ዮቶቦርግ ላይ እነሱም እንግዶች ናቸው። ፍሬንድ ሆነናል። እናትየው መግባት ስላልፈለገች ነው ካሜራ ላይ። Ladies and gentlemen, today I meet a new friend from Germany, Eritrean. ይሄንን ይመስላል። እንደምታዩት የተዘጋ ነው። ገና ስቴሽኑ ራሱ አልተከፈተም። በጣም እርሊ ሞርኒንግ ነው። ይኸው የሚገርመው ከኦስሎ ዮቶቦርግ በባስ መጥቼ ልክ ከዮቶቦርግ ከስቶክሆልም ደግሞ ያለው ሰዓት በጣም ይገርማል። ረጅም ሰዓት ነው። ከአዲስ አበባ ናዝሬት የሚኬድበት እንደምታዩት ዮቶቦርግ ስቴሽን ውስጥ ነው ያሉ ሱቆች። በጣም ኦልድ የድሮ አገር መሆኑ ያስታውቃል። እና ምን ያህል ድሮ ራሱ እንዴት ተጨንቀው እንደሰሩት ከተማው የሁላችሁ ህዝብ የሚቆይበት ነው። ቅዝቃዜ ሀገር ስለሆነ እነዚህ እንጨቶች ምናምን ማየው ነገር በጣም ገርሞኛል ማለት ነው። እና የድሮ በቃ ሀገሪቱ በጣም እርሊ ሞርኒንግ ስለሆነ የባቡር ሰዓት እስኪደርስ ሰው እንዳይበርደው ይህንን ቦታ ከፍተዋል ማለት ነው። እና እንደምታዩት ነው የተለየ የሀገሩ የተለየ ግሬስ እና ውበት አለው። ይሄ ዮቶቦርግ የሚባለው ቦታ ከኖርዌይ መጥታችሁ ከኦስሎ ወደ ስቶክሆልም ከመሄዳችሁ በፊት በባስ ስትመጡ ይህን ቦታ ሳትነኩ ማለፍ አይቻልም ወደ ስቶክሆልም ለመሄድ። ባቡር ስቴሽን ባቡር እዚህ ነው የምትቀይሩት። ይሄ የዮቶቦርግ ባቡር ስቴሽኑ ሰዓት ያው የጊዜ አጠቃቀም ነው የሚያመለክታል። ስልጣኔንም ያመለክታል ባለው በነበረው ትውልድ መሰረትና ተርሚናል ተመልካቾቼ እንግዲህ እየቀረበን ነው። ባቡራችን ሲመጣ ደግሞ ቀጥታ ወደ ስቶክሆልም እንሄዳለን። We are on the way to Stockholm, starting from Oslo city to Göteborg. እንደዚህ ለሚጓጓዙ ሰዎች ቀላል ባቡር ውስጥ እንደምታዩት ስናኮች አሉ። የተለየ እዚህ ጋርም ሰው ተቀምጦ መመገብ ይችላል ማለት ነው።
welcome everybody to the Amen Stockholm, the capital of Sweden. ዛሬ ተመልካቾቼ እንግዲህ ስቶክሆልም ደርሻለሁ። እስቲ ከተማው ምን ይመስላል የሚለውን አንድ ታሪካዊ ቦታዎችን፣ አስገራሚ ቦታዎችን አሳያችኋለሁ። አሁን ግን ቀጥታ ማርፍበትን ቦታ እየፈለኩኝ ነው። ባቡር ዲዝ ነው። አብራችሁ ቆዩ። ዝም ብዬ በራሴ በካርታ እየተጓዝኩ ቤቱን ልፈልግ ነው። እዚህ ስልኬ ላይ ደግሞ አነበዋለሁ አድራሻውን። ጂፒኤሱ በደንብ እየሰራልኝ አይደለም። እየሄድን አብረን እንፈልገዋለን ተመልካቾቼ። Stockholm. I really like Stockholm. It's good here. Can you invite people to come to here? Yeah, of What kind of activity here? Now in the winter, there's not really much to do. Okay. Besides going out eating at restaurants, there's many cool places here in Gamla Stan. Okay. And as well, you get the winter market, but I think it's closed now after the 24th. Okay. Then you got a lot of different kinds of museums. Okay. Where are you from? I'm from Africa, Wonderful. but I based in Norway. You know, I live in Norway. Ah, cool. So yeah, 2 days. First time in Sweden, also Stockholm. Oh, cool. So it's long travel with Yeah, bus and with the trail. You know, like. What are you planning to do? Yes, I just visiting the city, the whole Gabriella. Thank you for your company. Good to meet you, yeah. And welcome to Africa too. Okay. Yeah, of course. Thank Take you. care. ኖቤል ፒስ ፕራይስ ሙዚየም እዚህ ጋር ነው የሚገኘው እንደምታዩት ተመልካቾቼ። ውድ ተመልካቾቼ እንግዲህ I'm on the way to hostel in Stockholm። ይኸው በጣም ቅዝቃዜ ስላለ ጃኬቴን ደረብኩት። የሚቀመስ ያልሆነ ቅዝቃዜ አለና አሁን በእግሬ ሆስቴሉን ለመፈለግ እየሄድኩኝ ነው። ሩቅ የሚባል አይደለም። ብዙ ሆስቴሎች አሉ፣ አፎርደብል ናቸው። ፕላስ ደግሞ በፎቶ ያያችሁትና ሪያሊቲ ላይ መሳሰል ይችላል ማለት ነው። እዚህ ግን የተረዳሁት ነገር ከፎቶ ካያችሁትም በላይ እኔ በአጋጣሚ ሆስቴል ማረፍ ፈልጌ ስለነበረ ለአጭር ቀን ስለነበረ የመጣሁት ዝም ብዬ ያረፍኩበት ቦታ ምርጥ የሚባል ኤክስፒሪየንስ አግኝቻለሁ ማለት ነው። እንግዲህ ይሄ የስዊድኖች ቱሪስት ዴስቲኔሽን ብዙ ታሪካዊ ቦታዎቹ እዚህ አካባቢ ነው የሚገኙት እና ብዙም ደግሞ በጎብኚዎች ይጨናነቃል ይሄ ቦታ ማለት ነው። ተመልካቾቼ እንደምታዩት ነው። በጣም ነው የሚያምረው። እኔ አይ ዶንት ኖ እናንተም ኖትስ እንዳረጋችሁ ታስባለሁ። ሁሉ ነገሩ ኤክስፕረሶ በየቦታው አለ፣ እዚህም አለ። ኤቭሪዌር ዩ ጎ በቃ ጋይስ this is the right place to visit Stockholm, Gamla Stan. You will see so many packed tourists when you come to like midday, you know, it's packed. These streets are packed with tourists from all over the world because this is the main tourist destination, Stockholm, Gamla Stan. So this most of shops are like traditional restaurants, traditional clothes shops, traditional jewelries, every kinds of items here. እና ተመልካቾቼ እስቲ እንፈልገው ምን ያህል ይርቃል ከዚህ ከባቡር ስቴሽን ወርደን። እስቲ በእግር ደግሞ በጣም ሴፍ ነው። ሌላው ነገር ደግሞ ምንድነው ስቶክሆልም ላይ ከቦታ ቦታ ይለያያል ነው። ይሄ አሁን ምንድነው በጣም ሴኩርድ ነው፣ በጣም ትራዲሽናል ነው። እንደምታዩት የህንጻው አሰራር ኤቭሪቲንግ ፕሪፔር ቱ አትራክት ቱሪስትስ፣ ሁሉ ነገር ቱሪስቶችን አትራክት ለማድረግ የተሰራ ነው። ይሄ ቤት እንዴት አባቱ እንደሚያምር ዋው! ካዳካን ቤስትሮ ኤንድ ካፌ ይላል። በጣም ሁሉ ነገሩ ክሪስማሱን
የሚያመለክት ነው። የቤቱ አሰራር ይኸው እንደምታዩት የስዊዲሽ ፍለግ። ስዊዲሾች ያው እንደ ብዙ ሀገሮች ናሽናሊስት ናቸው። አገራቸውን በጣም ነው የሚወዱት። እንደ ብዙ ስካንዲኔቪያን ሀገሮች፣ ብዙ ስካንዲኔቪያን ካንትሪስ they love their own national pride ነው። የሀገራቸውን ናሽናል ፕራይድ የመጠበቅ ነገር አለ፣ ይወዳሉ። ብዙ ስካንዲኔቪያን ሀገሮች የሀገራቸውን ባንዲራ በየበሩ ላይ የመስቀል ነገር አለ። ይኸው እነዚህ ስሞል ሾፕስ ትንንሽ ሾፖች ናቸው። ወደዛው ቀጥታም ብትሄዱ አንድ አይነት ነገር ነው ያለው። አሁን እንትን እንዳይልብን እንዳናጣው፣ ምክንያቱም የቅያስ ብዛቱ ልነግራችሁ አልችልም ተመልካቾቼ። በጣም አስገራሚ የሆኑ ቅያሶች አሉ እዚህ። በጣም ኤቭሪዌር ቅያስ ነው። በጣም ከገረመኝ ነገር ይሄ ማለት ጋምለስ ታይም ማለት ትርጉሙ በእንግሊዘኛ ኦልድ ታውን እንደማለት ነው። ኦልድ ታውን በጣም ኦልድ ታውን የድሮ ከተማ ሆኖ ግን የቅያስ አሰራር በዛ ዘመን ምን ያህል ስልጡን እንደነበረ ማህበረሰቡ ማለት ያ የተረዳሁት ነገር የህንፃ ጥበብን አይቻለሁ። ራሳቸው ይስሩት፣ በቅኝ ግዛት ይምጣ። ታሪኩ የምታውቁ ሰዎች እስኪ ንገሩኝ። ምክንያቱም ስዊድን እና ኖርዌይ የዴንማርክ ርስት ነበሩ። ዴንማርኮች ስዊድን እና ኖርዌይን ቀጥ አድርገው ጨፍልቀው ለብዙ ዓመት ለብዙ መቶ ዓመታት የራሳቸው ርስት አድርገው አኑረው ነበረ እና ያም ኢንፍሉዌንስ እንዳለ ማሰብ ይቻላል። ከዛ በኋላ ናዚ ጀርመን ነው። ናዚ ጀርመን ብዙ አውሮፓ ሀገሮችን ባስገበረበት ሰዓት ታሪኩ የምታውቁ ሰዎች ስዊድንም እንደዛ የመሆን ነገር ነበራትና በአንድ ንጉስ ይተዳደሩ ስለነበረ ሁሉ ነገር ያ ነገር ኢንፍሉዌንስ አለው። ይኸው በየቦታው ደግሞ ምንድነው የሱቆቹ አቀማመጥ ስዊድን ላይ ያየሁት የመጠጥ ሰፈር ለብቻው ማለት የተዝረከረከ ነገር ሳይሆን መጠጥ መሸጫ ምናምን ብቻ ሳይሆን ጀስት ስታንዳርዱን የጠበቀ የጥራት ደረጃ ሁሉ ነገሩን የጠበቀ ነው። ይኸው እንደምታዩት ብዙ ነገር አለው። ሎሚን ይሄ አርቲፊሻል ነው። አይ ሆፕ ሶ የእውነት ነው ግን በበረዶ በሆነ መልኩ አስይዘውት ነው። ሌላው ነገር ውድ ተመልካቾቼ ሳልነግራችሁ ማላልፈው ቪዲዮ ላይ ትመለከቱታላችሁ። የሆነ ላይ ፊካ ይሉታል። ፊካ ማለት ይሄ ከማታውቁት ሰዎች ጋር ሶሻል ከምሳ ሰዓት በኋላ አብሮ ካፌ መጠጣት ባህል በስዊዲሾች ፊካ የተባለው ባህል የተለመደ ነው። እሱን ያዘወትራሉ። ካፌ ቤቶች በየቦታው አሉ። እነዚህ ትንንሽ ካፌ ነገሮች ይኸው እንደምታዩት በጣም which is colorful በጣም የማማር ነገር አለ። ሁሉ ነገሩ ውብ ነው። እነዚህ ትራዲሽናል መሸጫ እንትኖቹ ይኸው በጣም ነው የሚያምረው። ተመልካቾቼ እንግዲህ የምትሰሙት ድምፅ የቱሪስት ድምፅ ነው። እንዳለ ጎብኝ ነው። ፎቶ ስቱዲዮ አለ። የካሜራ ማዕት ማለት ነው። በቃ ተመልካቾቼ እናንተ ይደክማችኋል እንጂ የሚታየው ነገር በፍጹም የሚያልቅ ነገር አይደለም ብዙ ነገሩ። እና ሌላው ደግሞ እንዳልኳችሁ እንደዚህ ረጃጅም የሆኑ ቅያሶች በየስቴሽኑ ራሱን የቻለ ቅያሶችን ታያላችሁ። ያው ክሪስማስ ሲዝን እንደመሆኑ የክሪስማስ የተሰቀሉ ነገሮች አሉ። በተለይ ማታ ላይ እነዚህ የምታዩት የክሪስማስ ትራክ ወይ ደግሞ የክሪስማስ ዛፍ በጣም የማብራት ነገር የማንጸባረቅ ነገር አለ። በጣም ነው የሚያምረው። የከተማውን ኢሜጅ ይቀይራል። ግን ምንድነው በአጠቃላይ ቦታው የቱሪስት ዴስቲኔሽን ስለሆነ ያ ነገር አለ። እነዚህ ለሰው ስጦታ መስጠት ከፈለጋችሁ አሻንጉሊቶች፣ የአሻንጉሊት ማዕበል ነው የሚባለው ክምር ውስጥም በጣም ብዙ ነው ያሉት። ስለማልገዛ መግባት አልፈለኩም ወይ ደግሞ ዝም ብዬ አሳይቻችሁ ልውጣ። ጠይቄ መውጣትም ስለሚቻል ዝም ብዬ ጠይቄ የላችሁ ልውጣ። ምን ያህል ነው ፕራይሳቸው የሚለው ነገር እዛ ላይ እንደተሰቀለ አስባለሁ። እዚህ ጋር የምታዩት ተመልካቾቼ የምታዩት ባንዲራ ሳሚስክ በኖርዌይ፣ በስዊድን፣ በፊንላንድ በተለያዩ ሀገሮች ያለ ነው። ይሄ ባንዲራ እንደ እንትን የተሰቀለው ሁሉም ያከብሩታል ማለት ነው። አናሳ ቢሆኑም ተመልካቾቼ እየቀረብን ነው እንግዲህ እየቀረብን ነው ብዬ አስባለሁ። በጣም ሩቅ ይባል አይደለም። ኢንጆይ ያደረጋችሁ እንደሆነ ተስፋ አደርጋለሁ። ሌዲስ ኤንድ ጀንትልመን አይ ሆፕ ዩ ኢንጆይ ማይ ቪዲዮስ from Stockholm.
This is the capital of Sweden. So stay with us. I will show you. Let's go to the hostel. እንደምታዩት ሳልጠፋ አይቀርም ግን ቤቱን በእንትን ነው የሆነ ማውቀው አቅጣጫ አለና በሱ መሰረት እየፈለኩኝ ነው እየሄድኩ ያለሁት። እንግዲህ ከጠፋው ፖሊስ የሆነ ነገር መጥራት አለብኝ። የሆነ ዳይሬክሽን ግን ልክ ነኝ መሰለኝ። የሆነ ማስታውሰው መንገድ አለ። እዚህ ጋር እንደምታዩት 4 መንገድ አለ በሁሉም አቅጣጫ። Guys, I'm not quite sure where is the right direction, so I'm looking for hostel, the capital of Sweden. How's the price? How is the facility? I'm excited to see with you guys. Stay with me. ምን አይነት ቤት እንደሆነ ማወቅ አልቻልኩም። አይ ቲንክ ካፌ ነገር ይመስላል ሲታይ። ኮንዲቶሪ ግሪል እስከ ሁሴት ይላል። ካፌ ነገር ነው አይ ቲንክ። ገብቼ ቢሃር ኤንግኖ ፈንትሊ ቶለተር ቮር ይላል። ዝም ብዬ ሳላስፈቅድ ነው እሺ እየቀረስኩ ያለሁት። ኢትስ አ ክሪስማስ ቫይብ ጋይስ፣ ኢትስ ሶ ቢዩቲፉል ካይንድ ኦፍ ክሪስማስ ቫይብ። የኖቤል የአልፍሬድ በኦስሎ አንድ አሳይቻችኋለሁ አለ። በኦስሎ አንድ አሪፍ ቪዲዮ ይኖራል። እዚህ ደግሞ ዋናው የአልፍሬድ ኖቤል ሀገር የዓለም የሰላም ሽልማትን የፈጠረው የሱ መገኛ ኖቤል ፕራይስ ሙዚየሙ ደግሞ እዚሁ ይገኛል። ተመልካቾቼ ሰው ወረፋ ይዟል ለመግባት። ትንሽ ቦሪንግ ነው መጠበቁ ማለት ነው። እንደምታዩት ኖቤል ፒስ ፕራይስ ሴንተር ማለት ነው። ተመልካቾቼ እንግዲህ እዚህ ላለመቆም ብዬ ነው ተመልካቾቼ። አይ ሆፕ ኢንጆይ እያደረጋችሁ እንደሆነ አስባለሁ። ስታይ ውዛስ ወደ ንጉሱ ቤት ወደዚህ ነው የሚወስደው። እኔ አሁን ቀጥታ ሆስቴሉን እስቲ እንፈልገዋለን። እንግዲህ ይኸው በየቦታው የተለያዩ የልብስ ባህላዊ ስዊድን መጥቶ ሰው የሆነ ነገር ይዞ መሄድ አለበት። የሆነ በእድሜም የተለያየ ቢሆን ቢጫ ነገር ይወዳሉ ስዊድኖች። ቢጫ የምን መገለጫ ነው ለስዊድኖች? ባንዲራቸው መሀል ላይ ቢጫ አለ። ይሄን ነገር እስቲ የምታውቁ ሰዎች ካላችሁ ንገሩኝ። 20% ቅናሽ ለህፃናት መጫወቻ። እነዚህ በግሩፕ የሚመጡ ቱሪስቶች ናቸው። ብዙ ጊዜ ድምጻቸው ከፍ ካለ ካያችሁ ሲያወሩ የምን ሀገር ቱሪስት እንደሆኑ ማወቅ ይቻላል። ማለት የምታውቁ ሰዎች በልምድ አያችሁ። ቅያሶቹ አያምሩ? እኔ በጣም አም ሶ ኤክሳይትድ እና በጣም የወደድኩት የቅያሶቹ ላይን አሰማመር ነው። አቀማመጡ በጣም ኢትስ ዩኒክ። እስቲ እዚህ ጋር የሆነ ሱቅ እያየውና ምን እንደሆነ አላወቅኩም። ገብቼ ልጠይቀውና እያየው እንትን ማለት ሃሎ ሃይ how are you? I'm good, how are you? Yeah, good. It's typical Swedish product or No, super Italian. Italiano gelato. Ah, nice. I'm from Africa, but I based in Norway, you know. So Ethiopia. Then Nice you to should meet know- you. What's then your you name? Then you should know Italy. What is your name? Davide. David Ermias. Nice to meet you. Welcome. So it's all from Italy, yes? Belgio, no? Margino, nice people. We love Italy. Good, I love Africa. I love Italy. I'm Italian. Heartily. Nice people. Guys, you have to buy here if you visit Stockholm. There is a nice shop. What's your shop name? Amaretti, Virginia. Amarette, Virginia. This is the name of the shop. I meet what a nice guy. So, Where in Norway are you from? Oh, now you're... oh, sorry. Now I break the rule. I hope it's not damaged yet. Sorry, count alphabet. Sorry, you say? Where in Ethiopia are you from? I'm from all over Ethiopia. Ethiopia is one nation, you know. Ah, so you don't have cities? I'm everywhere. I'm represent everywhere. እዚህ ጋር የሆነ የሚታየኝ ስታቲቭ አለ። ምንድነው ሐውልት ነገርና እንግዲህ ድንገት መኖሪያ መንደር ላይ የሆነ ነገር ልታዩ ትችላላችሁ። ወደዚህ መኖሪያ መንደር ነውና ሰበርብ በጣም ይገርማል እኮ። አይ ቲንክ አልጠፋብኝም ቤቱ ብዬ አስባለሁ። ላሳያችሁ የፈለኩት ቤት ሆስቴል ባጀት ትራቭል፣ ለአጭር ጊዜ ትራቭል ስታረጉ የምታርፉበትን ቤት ወይ ደግሞ ማረፍ ስትፈልጉ ለብቻችሁ ተማሪዎች ከሆናችሁ እንደዚህም ደግሞ አንዳንድ ሰው 5 ስታር ሆቴል ማርፍበት ብር ሰብስቤ መሄድ አለ ምን አይምላል
ግን ባጭሩ እንዴት ነው ትራቭል ማድረግ የምትችሉት? ይሄ ነገር እንዴት ነው ባካችሁ? የሆነ ጦር ሚካኤል ወይ ገብርኤል ይሁን ወይ ደግሞ አም ሶሪ እንትን ይሄ ምንድነው የጦርነት ጊዜ የሆነ ሰይጣንን ነው መሰለኝ አጋድሞ እንትን እያለ ነው። የንጉስ አርማ ያለበት ነገር አለ። እንግዲህ ተመልካቾቼ አሁን እየቀረብን ነው ብዬ አስባለሁ ወደ ሆስቴል ስቶክሆልም። ይሄ ደግሞ ካፌ ነገር ይመስለኛል ካልተሳሳትኩኝ። ያ ቀን ላይ እንደዚህ ያረጉታል። ወንበር ገና ጀመሩም። ማታ ላይ ከፍተው እንደዚህ ዘረጉታል። ያው አገሩ ኢንተርቴን ሀገር ስለሆነ ማለት ነው። በጣም የገረመኝ በቾክ የተጻፈ ነገር ይበዛል። አይ ቲንክ እንደ ውበት ነገር ነው በቾክ የመጻፍ ነገር አለ። የምግብ ሜኑ ማለት ነው። ያው የተለመደ ነው ብዙ በእንደዚህ ሀገሮች። ውስጥ ግን መግባት አልፈለኩም። አይ ቲንክ አቅጣጫውን የሳትኩት አይመስለኝም። በዚህ ጋር እዚህ ጋር እንደምታዩት ነው የህንጻው ዲዛይን በተለያየ ከለር አድርገው ውበቱን በጠበቀ መልኩ። ይሄ ደግሞ ሲልቨር ቤት ይላል፣ ሲልቨር ሚዲያ ይላል። እንግዲህ የስዊዲሽ ሲልቨር ከፈለጋችሁ ብር ማለት ነውና እዚህ መጥታችሁ መግዛት ትችላላችሁ ማለት ነው። ይሄው ዝም ብሎ በቃ መጠየቅ የለም ገብቶ ማየት ብቻ ነው። ደስ ይላል። ይሄ ባህላዊ ነገር ይመስላል እንደምታዩት። ይሄንን ይመስላል። እስቲ እዚህ ሱቅ ደግሞ ገብቼ ምን ነገር አለ የሚለውን ነገር ላየው ነው። እስቲ ገብቼ እንትን ላደርግ ነው። መጽሐፍ መሸጫ ሱቅ ይመስላል። እስቲ ሰዎች እያወሩ ነው። ይኸው እንደምታዩት ነው ሱቁ። የሱቁ ሃይ Are we speaking English? yes how are you? I'm fine. How are you? I'm okay. What's your name? My name is Susanne. Susanna. My name is Ermias. Nice to meet sorry. you. What a beautiful shop. Thank you so This much. is your shop. What kind of shop is this? Can you This tell is me? a second-hand bookstore in Okay. the old town of Stockholm, Okay. on Kinstugatan 6. Okay. And I've been here for 4 years. Yeah. And well, this is a place I think it's sustainable to read old books. You Yeah. should buy them, not instead of new books, but also. Yeah. Well, like it's an international book or most of Swedish book or. It's both. Okay. They are translated. Most of them are in Swedish, but they are international authors. Wow. But also a section in English there. Some French and German, Italian, whatever there. Not that much, but Yeah. English quite a lot. Yeah. So your customer most of tourists or Swedish? Most of your based which kind of? A lot of tourists. Because I saw your shop is very beautiful and it's classy. Because also you are very good to customer handling. Really appreciate you smiling with people. I Yes, saw it, you because know. it's fun. Yeah. I'm here because I like This is to the meet Swedish people. way, maybe. Yes, I would say. Okay. Absolutely. Swedish, they are open for tourists. What kind of society I'd is? Can say you tell yes, me? Of course. There are I would say a special kind of tourism in the old town because it's like they're coming here to get the experience of the old city, and you have to offer an experience that is similar to that. I think. Yeah. But you will find all different kinds of Yeah. stores in the old town. Yeah. What do you recommend for people, for example, if they visit this street, Gamla stan or Stockholm? Gamla stan. Yeah. I mean, they go to the big square where Yeah. they have. It must be the most the photo spot in Stockholm, and you go to the big church, and you would visit the German church. You would try to get a visit to the cloister. They are all on the ground now because they were torn away by our first king, Gustav Vasa, in the 16th century. And we turned from Catholicism to Protestantism Okay. during the Reformation. So this is what people should just walk around Yeah. and enjoy the ambience. Of Yeah. Okay. What is your best book? Can you show me your best book too? No, I know you have many best books. Yes. So you have to select one for like short vacation No, or people want to stay with some I give read you it. I give you two because these are two of my favorites. And one is the Nobel Prize winner Thomas Mann's The House Buddenbrook. Okay. And the other one is a fairly new one. It's Wolf Hall by Hilary Mantel. It's a trilogy. And yeah, well, this is
This is about Henry. It's about Thomas Cromwell, an advisor to Henry VIII, and this is about 4 generations in the House of Buddenbrook in Germany, 1900, going up and down. Okay. The rise and fall of the House of Buddenbrook is this. Wow, that's interesting. So what do you want to say for my viewers from all over the world? Over the You world. want to say something about your shop, about... Only that they are welcome to Stockholm. They should come to Stockholm. Stockholm is beautiful all year around, but maybe more at its advantage during the summer when it's a little warmer. But still, you can But come still here. welcoming. Of course. And Wow. coming this time of the year in December, you should go to the Christmas market. Wow, okay. Which is Thank you a so beautiful much. place. Really appreciate you. Thank you. Wow, what a wonderful person. She tell me everything about her shop, her facility. This is Stockholm. People are very welcoming. Guys, በጣም የሚገርም ነው። እንደምታዩት ነው እንግዲህ ዱቃን አስተዋውቃኛለች። በጣም በሚገርም ስማይል ነው የሚቀበሉት። ይሄ ነው በቃ ከስተመር ሃንድሊንግ ማለት ይሄ ነው። እና እስቲ አሁን የቀረን ሆስቴሉ ነው። አረሳሁትም ተመልካቾቼ። ሆስቴሉን ደግሞ ዞር ዞር እያልኩ አሳያችኋለሁ። አብራችሁ ተመልካቾቼ እንግዲህ ሆስቴሉ መግቢያው ይሄንን ይመስላል። እስቲ ደግሞ ምን ነገር አለው የሚለውን ተመልካቾቼ፣ ሆስቴሉ ይሄንን ይመስላል። እስቲ ደግሞ እንጂ ጠፋ አይመስለኝም። ሆስቴሉን ያገኘሁት ይመስለኛል። ልግባ 2684 ይላል። እስቲ ወደ ውስጥ ገብቼ ደግሞ ልቅረጽና እንትን ልበለው ማለት ነው። ታች የጋራ መጠቀሚያ ሆስቴል የሚባል የጋራ መመገቢያ አለው። እንደ ሳሎን ነገር አለው። እንደምታዩት ሁሉም ሰው መረጃ አለ። መጎብኘት የምትፈልጉበትን ቦታ እንደዚህ አድርገው አስቀምጠዋል። ለየብቻ ደግሞ ሩም ከፈለጋችሁ እንደዚህ አይነት ሩሞች በቁጥር መክፈል ይችላሉ። እንደምታዩት አለው። ሽንት ቤት አለው። እዚህ ጋር ይታየኛል። እንግዲህ እነዚህ ሩሞች ናቸው። ይሁን እዚህ መመገብ ያለው በጣም ሰፊ ነው ሆስቴሉ። እንደምታዩት ሆስቴል የሚባለው በስዊዲሽ ስታይል አንዱ ይሄንን ይመስላል። ለማታውቁም ሰዎች ደግሞ መምጣት ለፈለጋችሁ ሰዎች እንደዚህ መጠቀም ራሳችሁ ማብሰል ትችላላችሁ። ወጪን ቆጣቢ ማለት ነው። ሽንት ቤትና መታጠብ ስትፈልጉ እንግዲህ እንደዚህ አይነት ደረጃውን የጠበቀ ሻወር አለው። የልብስ ማጠቢያ እና ማድረቂያ ያለው ዋሽንግ ኤንድ ድራየር ማሽንስ አይረን አለ። መተኮሻ አለ። ሆስቴል ውስጥ መስታወት አለ። ለሴቶች የጸጉር ድራየር አለ። የተቀሩትን ደግሞ አሳያችኋለሁ። ሩሞቹ ምን ይመስላል የሚለው ተመልካቾቼ። እንግዲህ ሆስቴል የሚባለው ይመስላል። ብዙ ሩሞች አሉ። በየጫው እንደምታዩት የየራሶቹ መስኮት አላቸው። የየራሱ ኤሌክትሪክ ማሞቂያ አለው። እንደምታዩት ሁሉም መስኮቱን ያገኛል። የሚከራየው ሰው በጣም አፎርደብል ነው። የየራሳችሁን ዕቃ እንደዚህ ቆልፋችሁ እነዚህ ቁም ሳጥን ናቸው። የራሳችሁን ቁልፍ አድርጋችሁ ንብረታችሁ እንዳይጠፋ ማድረግ ትችላላችሁ። ልብሳችሁን እዚህ ማንጠልጠል መልበሻ አለው። Hello, how are you? So you like this place? Yes, How really was it? nice. Very cozy. Okay. Really tall ceilings and nice furniture, big windows, Okay. nice views. I like sleeping next to the window. You can look out. You at the old you town. sleep where or a lot of noise night Not time? a lot of noise because I think that many people go back to the city center. Then Okay. it's night. Okay. So easy ሆነ ነው እና ይሄ ሎቢው ነው መልበሻ ክፍሉ ነው። የራሱ እንደምታዩት ሽንት ቤት አለው እንደ አማራጭ ማለት ነው። የራሱ ሽንት ቤት አለው እና ይህንን ይመስላል ሆስቴል። ውድ ተመልካቾቼ ሌዲስ ኤንድ ጀንትልመን kind of hostel. I hope you enjoyed my video. ሆስቴሉ የኔ ይመስላል ውድ ተመልካቾቼ እና በጣም አፎርደብል በሆነ ባጀት እዚህ መታችሁ መጠቀም ትችላላችሁ። አብራችሁን ስለቆያችሁ በጣም ነው አመሰግነው። እንግዲህ በሌላ ቪዲዮ አብረን እስከምንገናኝ በያለንበት የዓለም ጫፍ መልካሙን ሁሉ እመኝላችኋለሁ። ቻው።